ሰላም ጤና ይስጥልኝ ውድ ቻናል ተከታታዮች፣ ይህ በገቢዎች ሚኒስቴር ምዕራብ አዲስ አበባ አነስተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት በታክስ ከፋዮች ትምህርትና መረጃ አቅርቦት ስራ ሂደት የሚቀርብላችሁ ዩቲዩብ ቻናላችን ነው። እኔ መሐመድ መንገሻ ነኝ፣ የታክስ ከፋዮች መረጃ አቅርቦት ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩኝ በካፒታል ሀብት በማስተላለፍ የሚገኘው ጥቅም ላይ እንዴት ግብር ይከፈላል፣ ስንት ፐርሰንት ይከፈላል በሚለው ላይ ይሄ ካፒታል ሀብት በማስተላለፍ የሚደርስበትን ኪሳራ እንዴት ያሸጋግራል፣ ለስንት ጊዜ ያሸጋግራል በሚለው ላይ እንወያያለን። አብራችሁን ቆዩ። በገቢ ግብር አዋጅ 979/2008 አንቀጽ 59 ላይ አንድ ግብር የሚከፈልበት ሀብት ተብሎ የሚጠቀሰውን የማይንቀሳቀስ ሀብት ቦንድ፣ አክሲዮኖችን በማስተላለፍ ጥቅም ያገኘ ሰው በዚህ አንቀጽ ንዑስ አንቀጽ 2 ላይ የገቢ ግብር መክፈል ግዴታ አለበት። በዚህ አንቀጽ ንዑስ አንቀጽ 2 ላይ እነዚህ ካፒታል ሀብት በማስተላለፍ የምንለውን በሁለት ምድብ አካፍለን እናያቸዋለን። አንደኛ ምድብ ሀ የሚባለው ሲሆን ሁለተኛ ምድብ ላ የሚባለው ይሆናል ማለት ነው። ምድብ ሀ የሚባለው እነዚህ የማይንቀሳቀሱ ሀብቶች ሲሆን እነዚህን ካፒታል ሀብቶች በማስተላለፍ በተገኘ ጥቅም ላይ 15% የገቢ ግብር ይከፈላል ማለት ነው። ሌላ ምድብ ላ የምንላቸው እነዚህ ቦንዶች፣ አክሲዮኖችን በማስተላለፍ ጥቅም ያገኘ ሰው በዚህ ባገኘው ጥቅም ላይ 30% ገቢ ግብር ይከፍላል ማለት ነው። እነዚህ ሰው ካፒታል ሀብቱን ባሰል ጥቅም ያገኘ የምንለው ካፒታል ሀብቱ ሲተላለፍ የነበረ ዋጋ እና ካፒታል ሀብቱ በተለፈበት ጊዜ የነበረ ዋጋ በልጦ ሲገኝ ካፒታሉን ባሰል ጥቅም ያገኘ እንላለን ማለት ነው። ሌላ ካፒታል ሀብት እንደ ማንኛውም ንግድ ትርፍ ኪሳራ ሊያጋጥመው ይችላል። ኪሳራ ያጋጥመው የምንለው ካፒታሉ ሲተላለፍ የነበረ ዋጋ እና ካፒታሉን ባሰልፍ በነበረ ጊዜ አንሶ ሲገኝ ማለት ነው። ይህ ሰው ኪሳራ ሲያጋጥም ኪሳራ ማሸጋገር የሚችለው በተመሳሳይ ምድብ ውስጥ የሚገኝ ብቻ ይሆናል ማለት በምድብ ሀ ያጋጠመን ኪሳራ ለምድብ ላ ላሸጋገር አይችልም ማለት ነው። ይህን ኪሳራ ማሸጋገር የሚችለው በተመሳሳይ ምድብ ውስጥ ኪሳራው እስኪሸፈን ድረስ ላልተወሰነ ጊዜ ማሸጋገር ይችላል ማለት ነው። ሌላ ይህን ያጋጠመን ኪሳራ በሚገባ ለታክስ ባለስልጣኑ ማስረዳት ማሳመን ማስረጃ ማቅረብ መቻል አለበት። ሌላ ይሄ አንድ ሰው ካፒታል በማስተላለፍ ኪሳራ ደረሰበት የምንለው ግንኙነት ካሉ ሰዎች ጋር በማስተላለፍ ኪሳራ ካልደረሰ ኪሳራ እውቅና አይሰጥም ወይ ተቀባይነት አይኖረውም ማለት ነው። ሌላ በዚህ አንቀጽ ላይ መጨረሻው ላይ ማንሳት ፈልገው ይህን ካፒታል ሀብት በማይንቀሳቀስ ባለው ለመኖሪያ ቤትነት ለ2 ዓመት ያገለገለ ህንፃ አያካትትም ማለት ነው። ለዛሬ ይህን ይመስላል። አብራችሁ ተቆያችሁ እናመሰግናለን። ሌላ ቪዲዮ እስኪንገናኝ ድረስ ሰላም ሁኑ።